ዛሬ ደግሞ ይዤላችሁ የመጣሁት ስለ ዌቭ እንግዲህ ዌቭ ምንድን ነው ካላችሁ የፓርቲክሎች እንቅስቃሴ ሊሆን ይችላል። ሁለት አይነት ዌቮች አሉ፣ ትራንስቨርስ እና ሎንጊቱዲናል ዌቭ። እነሱን እንግዲህ ለማሳየት ያህል ይህንን ስሊንኪ ስፕሪንግ ተጠቅም ያለው ለመጀመሪያ ያህል ለትራንስቨርስ ዌቭ ምን ማለት ነው ካላችሁ ትራንስቨርስ ዌቭ ማለት ቫይብሬሽን አለ፣ ወደ ላይ እና ወደታች ቫይብሬት ሳደርገው የኔ ኢነርጂ ግን የሚሄደው በስሊንኪ ስፕሪንግ አቅጣጫ ነው። ያ ማለት the vibration, the direction of vibration is 90 degree to the direction of energy travel 90 ዲግሪ ይሰራል ማለት ነው። ወደ ላይ እና ወደታች ቫይብሬት አደርጋለሁ ግን ኢነርጂ 90 ዲግሪ በስሊንኪ ስፕሪንግ አቅጣጫ ይሄዳል ማለት ነው። በዚህ መልክ ላሳየት እችላለሁ። ወደ ላይ እና ወደታች ቫይብሬት ሳደርግ ዌቭ ይሄን እየመሰለ ይላል። አሁን ይሄ እንደ ስታንዲንግ ዌቭ እንደዚህ ነው ተመልሶ ስለሚመጣ እንደገና አሁን ፍሪኩዌንሲውን ብጨምር ወደ ላይ እና ወደታች የሚልበትን በሰከንድ ወደ ላይ ወደታች የሚለውን ብጨምርበት የሚፈጠረው የዌቭ ቁጥር ልታዩ ትችላላችሁ። ሊጨመር ይችላል፣ ብዙ ሊሆን ይችላል። እኔም ሲጨምር ዌቭን ሲጨምር ማለት ነው፣ ፍሪኩዌንሲውን ሲጨምር። ስለዚህ ይሄ ምንድነው ትራንስቨርስ ዌቭ እንለዋለን ማለት ነው። እሺ ሌላኛው ደግሞ ሎንጊቱዲናል ዌቭ። ሎንጊቱዲናል ዌቭ ደግሞ አሁን ምንድነው ቫይብሬሽን It is the 180 degree to energy travel. ቫይብሬት የማደርገው በዚሁ አቅጣጫ ነው። ኢነርጂም የኔ ኢነርጂም ትራቭል የሚያደርገው በዚሁ አቅጣጫ ነው። 80 ዲግሪ ወይ ፓራላል ሲሆን ማለት ነው። ለምሳሌ እንደዚህ ቫይብሬት ባረገው ወይም ደግሞ እንደዚህ ባረግ ስለቅ እንደምታዩት ነጥሮ ይመለሳል። ስለዚህ የኔ ቫይብሬሽን እና የኢነርጂው አቅጣጫ 180 ዲግሪ ይሆናል ማለት ነው። ልክ እንደ እዚህ አሁን ስለቅ እንደዚህ እንደሚሄደው። ስለዚህ ይሄ ምን ይባላል? ሎንጊቱዲናል ዌቭ ይባላል ማለት ነው። ይሄን ይመስላል።